ሰላም ፋሚሊ እንዴት ናችሁ? እንዴት ከረማችሁ? እንዴትስ ለዚህ ሰዓት ደረሳችሁ? ያላችሁ ሁሉ አማን ሁሉ ሰላም ናችሁ? ይመስገን ያለው በሌላ ቪዲዮ ተከሰተናል። ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ የደውል ምልክቷን እየነካችሁ ሰብስክራይብ፣ ኮሜንት እና ላይክ አድርጉልኝ። በተረፈ አግዙኝ። ኮሜንታችሁን ጻፍ አድርጉልኝ። በተረፈ ሁሉ ሰላም ይመቻችሁ። ያዛዳ ልጆች ሁሌም ሰላም እንድትሆኑ ፈልገው ስራ ምናምን ፒስ ነው ሁሉ ነገር አሽወይና የሚያዛዳ ልጆች እኔ የምላችሁ አሁን ላይ አንዳንድ ነገር እያየሁ ውጭ ወጣ ስል አንዳንድ ነገሮችን እያየሁ እግዚአብሔር በጣም እንዲህ ከባድ ሆነ እኮ እናንተ። የኛ ወንድ ልጆች ፈተና እኮ ከባድ ሆነ። እናቴ ተሞት ሴቶች እናንተ ካላገዛችሁን እኛ እንዴት ነው ፈተናችንን የምናልፈው? ምርጦች ሴቶች እህቶቻችን እግዚአብሔርን ምን ለማለት ፈልጌ ነው? አለባበሳችሁን አስተካክሉ። ያረዳ ልጆች፣ ኧረ ተው የዘመኑ ልጆች። እንዴ ምን እሺ ነው ወርቂያንስ እንዴ? በቃ አይናችን እኮ በጣም ለኛ ለወንድ ልጆች እኮ በጣም ችግር እየሆነ ነው። ግን እናንተም አለባበሳችሁን አስተካክሉልን እንዴ! ምን እሺ ነው? አንደኛ ምን መሰላችሁ? ባህላችንን የሀገራችንን ባህል አንርሳ፣ ያደግንበትን ባህል አንርሳ። እናትና አባቶቻችን እንዴት እንዳሳደጉን አንርሳ። የአራዳ ልጆች ማርያምን ይሄ ዘመኗ መጣሽ ነገሮችን እንትን ማለት መጠቀም ተጠቅመው ማለት ጉዳትም አለ። ጉዳቱ ደግሞ ለሴት ልጆች እማሆን አለባበሳችሁን ስትለብሱ ሰው አይን ውስጥ ትገባላችሁ፣ እኛ አይን ውስጥ ትገባላችሁ። ስለዚህ ጥሩ አይደለም። ምን ለማለት ፈልጌ ነው? እስቲ እግዚአብሔርን ለምን ስርዓት ያለው ልብስ አለብሽም? አራዳ ልጅ ለምን አሁን እኮ አራዳ የሚባለው እኮ ጊዜው እኮ አልፎበታል እኮ። ኢንቨርተርን እያሳዩ መሄድ የጥርስ ማስያዣ ጡትሽን እንደዚህ በርግዶ መሄድ ምናምን ጊዜው ያለፈበት ማርያምን። በቃ አሁን እኮ በቃ ሁሉ ነገር እኮ እንደዚህ አይነት ነገሮች አለፈባቸው። ለምን ነው ታያለሽ? በቃ ጊዜው ከባድ ሆና ሁሉም ተው እንደዚህ አይነት ነገር ፎከስ የሚያደርገው ስራና ፍራ ላይ ብቻ በተሰማራበት መስክ ነው እንጂ እንደዚህ አይነት ነገሮች ያራዳለች። ስለዚህ ምን መሰለሽ አለባበስሽን አስተካኪ። ያራዳለች እንዴ ሱሪም ብታደርጊ እኮ ፋያለሽ እዚህ አድርጊ። ያራዳለች ቂጥሽን እንደዚህ ወጥሮ እናቴ ተሞት ተዛመጂ እኮ በቃ ሊቀደድ እኮ ነው የሚመስለው እዚህ እሱን ነገር ተይው። ያራዳ ልጅ ይሄ ጡት ማስያዣሽ ምናምን እኔ ትንሽ ማርያም ነው የሚሰማኝ ነው። አሁን መንገድ ላይ እንደዚህ ትንሽ ሳይ ለምንድን ነው እንደዚህ የሚያደርጉት? ምክንያታቸው ምን ይሆን እላለሁ። ያንቺ ምክንያት አላውቅም። የኔ አምሮብኛል ምናምን በቃ ፏ ብያለሁ ሳይንስ ንግባ ምናምን ሊሆን ይችላል። ግን አይምሰልሽ ብዙ ሰው እየታዘበሽ ነው ያለው። ብዙ ሰው በመንገድሽ ላይ ቤተሰብ የላትም እንደ እየተባልሽ ነው ያለሽው። ገባሽ? እቺ ጋጡጥ እየተባልሽ ነው ያለሽው። ምን መሰለሽ አለባበስሽን አስተካኪ። አሁን እኮ አይደለም አንቺ የሚሰማሽ። አሁን እንደዚህ አድርገሽ ለብሰሽ እንደዚህ አድርገሽ ሰው አይነት ገብተሽ ምናምን የሆነ ሰዓት ላይ ልጆች ስትወልጂ ምናምን ይሄ ምን አስቤ ነው እንደዛ ሳደርግ የነበረው የሚለው አስተሳሰብ አንቺ ላይ ይመጣል። ገባሽ? ስለዚህ ምን መሰለሽ ለሰው ልጅን ፈተና አትሁኚ፣ ለወንድ ልጅን ፈተና አትሁኚ። አንቺም አይነት ውስጥ አትግቢ። በቃ እንደ ቤተሰብ አይደል ያሳደገሽ። ቤተሰቦችሽን እኮ እንደዚህ መንገድ ማዋረድ የለብሽም። ገባሽ? አለባበስሽን አስተካኪ። በቃ አካሄድሽን አስተካኪ። ምርጥ ምን መሰለሽ አሁን አንዳንድ ሰው ምናምን እንደው ስለብሽ ምናምን ዋው ምናምን ሊልብሽ ይችላል። ገባሽ አይደለ? ግን አብዛኛው ኢትዮጵያ ሕዝብ እነዚህን ባህልን አይቀበልም። ገባሽ አይደለ? ለምን በመንገድ ላይ አንቺ የተለየ ለምን ትሆኛለሽ? ለምን የተለየ ትበያለሽ? ስለዚህ ምን መሰለሽ ሙሉ ልብስ አድርጊ። በቃ ሙሉ ልብስ ማለት በቃ ስንት ሴቶች እኮ የሚዘንጡበት ልብስ እኮ አለ አይደል? ፋፋ ያለ ጸዴ ልብሶች እነሱን አድርጊ። ግዴታ ምርጭ ማውጣት የለብሽም። ግዴታ ቁጡትሽ እንደዚህ ተከፍሎ ወርዶ ምናምን ሊታይ እኮ አይገባም። ገባሽ? ጡትሽን ሸፈን አድርጊ። አለባበስሽን አስተካኪ። ምንድነው የምታደርጓት ደግሞ የሆነች በጣም አጭር ቀሚስ አለች። ኦልሞስት በቃ ፓንት በይው በቃ እሱ ይሄ ቀሚስ አይባልም እኮ ማርያምን፣ ይሄ ፓንት ነው። ስለዚህ ምን መሰለሽ ቀሚሱን ትንሽ እንኳን እሺ
ጉልበትሽ ላይ እንኳን ይድረስ። ያራዳልሽ ጉልበትሽ ላይ እንኳን ይድረስ። በቃ ሌላውን ነገር ተይውና የምታደርጊው ቀሚስ ጉልበትሽ ላይ ይድረስ። ፏ ብለሽ ውጪ። ገባሽ አይደለ? ይሄን ያክል የሚከፍም አታብዢ። ያራዳልሽ ሜካፕ ስታጠብ የሚለቅ ነገር ነው። ገባሽ? ስለዚህ ትክክለኛ ማንነትሽ ነው አሳይ። ምን ችግር አለው? ሰው ከሚወጪበት ትክክለኛ ማንነትሽ ነው። ገባሽ አይደለ? ታጥበሽው ሌላ ፊት ስትቀቢ ሌላ ፊት አይነፋም፣ አይመጣውም። ገባሽ? ታዛጃለች። እንደ ዘመኑ መከተል ይኖርብናል። ዘመኑ ደግሞ እንደዚህ አይነት ዘመን አይደለም። ገባሽ አይደለ? እንዴ ተኳኩዬ ምናምን አልተሹም አይነፋም። ገባሽ? በቃ ፋ ማለትን ልመጂ። ፋ ማለት እንደዚህ አይደለም። ስራሽ ላይ ወጥሪ፣ አለባበስሽን ፋ አድርጊ። እንዴ አንቺ እኮ ስንት የሚወድሽ ሰው እኮ አለ። ስንት እኮ በአንቺ እኮ የሚማረክ ሰው እኮ አለ። ገባሽ? ግዴታ እኮ እንደዚህ ጭርቀሚስ የመጨረሻ ጭርቀሚስ ለብሰሽ ጡትሽን ጥለሽ ሜካፕሽን ተለቅቀሽ ምናምን እኮ አይደለም ሰው ሊወድሽ የሚችለው። አንቺ ሰው ሊወድሽ የሚችለው አንቺ ሰው ሊያከብርሽ የሚችለው በማንነትሽ ነው። ገባሽ አይደለ? በባህሪሽ ነው። ምንም መልከኛ ብትሆኚ ማለት ዋናው ባህሪሽ ነው። ያዛዳልሽ መልካም ባህሪ ካለሽ በሁሉም ዘንድ ተወዳጅ ነሽ። ገባሽ አይደለ? ግዴታ እኮ አንቺ እንድትወደጂ እኮ እንዳልኩሽ አጭር ቀሚስ ለብሰሽ ምናምን እኮ አይደለም። ገባሽ? አንቺ ልትወደጂ የምትችይው በባህሪሽ በማንነትሽ ነው። ገባሽ አይደለ? ሴት ልጅ ደግሞ ክብሯን ስትጠብቅ ነው። ልታይ ማለት ምናምን አይገባም። ገባሽ አይደል? ምክንያቱም ሴት ልጅ መጨረሻሽ አሁን እንደዚህ የፈነዳሽ መጨረሻሽ ሊያመጣ አይችልም። በምንም ታምር መጨረሻሽ አያምርም። ለምን አትይኝም እንዴ? በዚህ ማንነትሽ አሁን እንደዚህ ፈንድተሽ በዚህ ማንነትሽ አንቺን የሚያገባው እንደምታስተካክልሽ። ገባሽ? ምክንያቱም የሁሉም ሆነሻል። ገባሽ? የሁሉም ከሆንሽ ደግሞ ምንም ማንም አንቺ ዞር ብሎ የሚያይ አንድም መልካም ሰው ላይኖር ይችላል። ምክንያቱም ማንነትሽን አበላሽሽዋ፣ ባህሪሽን አበላሽሽው። ገባሽ አይደለ? ስለዚህ ለማንነት ተጨነቂ፣ ለባህሪሽ ምን አይነት ሰው ነኝ ብለሽ ራስሽን ተመልከች። ያዛዳለች እኔ እያልኩ ያለሁት አሁን የምልሽ ሴት ማን እንደሆነሽ ታውቂያለሽ። ገባሽ አይደለ? ይሄ ቪዲዮ ስታይ ማን እንደሆነሽ ራስሽን ታውቂያለሽ። አሪፍ ጸዲ ችኮች አሉ። ጸዲ ማለት እግዚአብሔር በቃ ራሳቸው ላይ የሚሰሩ ራሳቸው ላይ ፎከስ አድርገው ልታይ የማይሉ ስለወደፊት ህይወታቸው የሚያስቡ ገባሽ? ወደፊት ምን ሚስት መሆን ያለብኝ ብለው ገና ካሁኑ ራሳቸው ላይ የሚሰሩ ለቤተሰቦቻቸው ቤተሰቤን እንዳላሳፍር ብለው ለቤተሰቦቻቸው የሚጨነቁ ተጨንቀው ደግሞ ለራሳቸው ምን አይነት ማንነት ሊኖራቸው እንደሚችል የሚያስቡ አሪፍ ልጆች አሉ። እነሱን አይደለም እያልኩ ያለሁት። አሁን የምልሽ ሴት ታውቂዋለሽ። በቃ ፍቺ እንደወጣት መልካም ሴት ሁኚ። ገባሽ? ሰውነትሽን ስላሳየሽ አይደለም፣ ሰውነትሽን ስለተጠቀምሽ አይደለም አንቺ ጋር ሀብት ሊመጣ የሚችለው ማንነት ሊለወጥ የሚችለው። ገባሽ? አሁን የሰራሻት ስራ አሁን የምን አይነት በጎ ነገር ወይም ደግሞ መጥፎ ነገር ያደረግሻት ስራ ወደፊት አታውቂውም። መቼ ዋጋሽን እንደሚያሳጣው መቼ ዋጋሽን እንደሚያረክሰው አታውቂውም። ስለዚህ ምን ለማለት ፈልጌ መሰለሽ ያዛዳለች፣ ራስሽን ጠብቂ። ሴት ነሽ። በቃ ሴት ልጅ እኮ ራሷን ስትጠብቅ ነው የሚያምርባት። ገባሽ? ራስሽን ጠብቂ፣ ሴትነትሽን አስከብሪ። በቃ አንቺ ሴት ነሽ፣ ሴትነትሽን አስከብሪ። በቃ ገባሽ? ሴትነትሽን ደግሞ ለማንም እንትን እያልሽ አይደለም። ሴትነትሽ ይገባሻል መቼስ አይደለ? ሴትነትሽን ከጠበቅሽው በሁሉም ዘንድ የምትከበሪ ሴት ነሽ አንቺ። ገባሽ? በቤተሰብ በጣም ተወዳጅ ነው የምትሆኚው። በዙሪያሽ ባሉ ሰዎች በጣም ተወዳጅ ነው የምትሆኚው። ራስሽን ከጣልሽ ግን ሊወድሽ የሚችለው ራሱን የጣለ ገባሽ? እንዳንቺ ራሱን የጣለ እንዳንቺ ማንነቱን የተወ ሰው ብቻ ነው አንቺ ሊያከብርሽም ሊወድሽም የሚችል። ገባሽ አይደል? ያዳልሽ ይሄን ለማለት ነው። ምርጥ ያንስ ይመቻችሁ።
የወንድ ልጅም በጣም ብዙ ችግሮች አሉብን። እነሱንም እናወራለን፣ እንነጋገራለን። የተሰማኝን ስሜት ነው የነገርኳችሁ። የማየውን ነገር ነው ስወጣ የታዘብኩትን የነገርኳችሁ። የሚደብራችሁ ካላችሁ ሶሪ ብያለሁ። ይሄ ነገር ስለማያስኬድ ብዬ ስለማስብ ነው። ገባችኋል? ለማንነታችን በባህላችን ላይ ይሄ ነገር አያስኬድም። ወጣት ስንሆን በቃ እንደ ዘመኑ መሆን ያለብን። ገባችሁ አይደለ? ዘመኑ ዘመናዊነትን እንደዚህ አሁን እንዳልኳችሁ ከሆነ ዘመናዊነት ጥንቅር ብሎ ይቀር። ገባችሁ አይደለ? ዘመናዊነት ማለት ግን እንደኔ እንዳልኳችሁ አስተሳሰቡ አሪፍ የሆነ ማንነቱን የማይቀይር ማንነቱን ለገንዘብ ብሎ የማይሸጥ ባህሪው ከሌሎች ጋር እንዲስማማ አድርጎ የሚኖር መልካም ባህሪ ያላት ሴት፣ መልካም ባህሪ ያለው ወንድ፣ በዙሪያው ተወዳጅ የሆነ በቤተሰቡ መልካም ስነ ምግባር ያለው ተብሎ የሚወደስ ወንድ ወይ ሴት። ይቺ ሴት በጣም ከዘመኑ ጋር አብራ ሄደች። ዘመናዊ ሴት የምትባለው ለኔ እንደሱ አይነት ሴት ነች። ይህ ዘመን አመጣች ወይም ደግሞ እነዚህ አውሮፓውያኑ የሚያራምዱትን ሙድ መከተል በአብዛኛው እኮ አሪፍ ሊሆን ይችላል። ገባችሁ አይደለ? በአብዛኛው አሪፍ የሚሆነው ግን እኛ አጠቃቀማችን ስንለይ ነው። ገባችሁ አይደለ? ከዛ የመጣውን ባህል ወይ ደግሞ እዚህ ከነጮቹ የመጣውን ባህል እዚህ አመተን ስንተገብረው ከማንነታችን ከአስተዳደጋችን ጋር ከባህላችን ጋር የተመጣጠነ መሆን አለበት። ገባችሁ አይደለ? ሙሉ እነሱ ያራመዱትን ሙሉ እዚህ አመተን ማራመድ መልካም መስሎ አይታየኝም። ምክንያቱም ደግሞ በቃ መልካም መስሎ አይታየኝም ባጭሩ። ስለዚህ ምን ለማለት ፈልጌ ነው? ምርጥ ራሳችን እንጠብቅ። ሁሌ እንደምለው ወጣትነት ማለት እንዳልኳችሁ ነው። ከቤተሰብ ጋር ከማንነታችን ከባህላችን ጋር የሚሄድ መልካም ነገሮችን ስንሰራ መልካም ነገሮችን ስናዳብር የወጣትነት መገለጫችን ምን እንደሆነ ይታያል ማለት ነው። ስለዚህ ወጣት ማለት የአራዳ ልጆች ከዘመኑ ጋር የሚዘምን ከዘመኑ ጋር እኩል የሚሄድ መለወጥን የሚያስብ ራሱን የማይጥል ራሱን የማይሸጥ ለኔ ወጣትነት እንግዲህ ይሄ ነው። አራዳ ልጆች ምችት ይበላችሁ። ትመቹኛላችሁ አራዳ ልጆች። ህይወታችንን ቀይራለን፣ እናሸንፋለን። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ የደውል ምልክቷን በመጫን ላይክ፣ ሼር፣ ኮመንት አድርጉልኝ። ይመቻችሁ አራዳ ልጆች። በሌላ ቪዲዮ እንገናኛለን። ምርጥ ያዝ ይሜ ብያለሁ።